السلام عليكم ورحمة الله تعالى وبركاته. يمتح نجر يستحل نبرم يساته دقمو لمتحل نبرم ይህንን ንግግር የተናገሩት ዓሊሞች ናቸው ትላልቅ ዑለሞች ናቸውና አንድ ነገርኛ ላይ የሆነ አደጋም ሆነ በላ በሚሆንበት ጊዜ ወይ ደግሞ በሚደርስበት ጊዜ አላህ Subhanahu Wa Ta'ala ያንን ነገርኛ ላይ ስለጻፈብን ነው የትም ብንሄድ ያ ነገርኛ ላይ መድረሱ አይቀርም ማለት ነው። እናም የመታን ነገር የሆነ ነገር ተወርውሮኛ ጋር ከመታን ሊስተን አልነበረም ማለት ነው። ከሳተን ደግሞ ሊመታን አልነበረም ማለት ነው። እናም ይህንን ለማስታወስ ያህል በሰይዱና ሱለይማን ጊዜ አዝራኢል በሰው ተመስሎ እሳቸው ጋር ይመጣ ነበርና አንድ መጅሊስ ላይ ተቀምጠው በነበሩበት ጊዜ አንድን ሰው ይህ አዝራኢል በሰው ተመስሎ የመጣው አዝራኢል አንድን ሰው በጣም ያየው ነበር፣ ብዙ ጊዜ በተደጋጋሚ ያየው ነበርና ያ ሰው በጣም ፈርቶ ሄዶ ሰይዱና ሱለይማንን ይጠይቃቸዋል። ይህ ሰው ማን ነው ብሎ ሲጠይቃቸው አዝራኢል ነው ይሉታልና አዝራኢል ማለት መለከል መውት ነው። ነፍሳችንን የሚያወጣው ሩሃችንን የሚያወጣው መላኢካ እሱ ነው ማለት ነው አዝራኢል ማለት። እናም እሱ ነው በሚሉበት ጊዜ በጣም በመፍራት አይ በቃ እኔ እነሱ የነበሩት ፍልስጤን ነበር ሰይዱና ሱለይማን ሁሉም ሲታዘዛቸው ጅኑም ሰውም ንፋሱም ሲታዘዛቸው ስለነበር ንፋስን እዘዝልኝና ሩቅ ሀገር ብሎ ያሰበው ህንድን ነበርና ህንድ ሀገር ወስዶ እንዲጥለኝ አድርግልኝ ንፋሱን አላቸው። ሰይዱና ሱለይማንም ያንን ንፋስ አዘዙለት። ንፋሱም አንስቶት ህንድ ሀገር ወስዶ ጣለው ማለት ነው። ከዛም ህንድ ሀገር አዝራኢል ሄዶ እንደደረሰ ያ ሰው ህንድ ሀገር ሩሑን አወጣው ማለት ነው። ከዛ በሚቀጥለው ጊዜ ወደ ሰይዱና ሱለይማን በሚመጣበት ጊዜ ለምንድን ነበር ያን ሰው በጣም ስታየው የነበረው በሚሉት ጊዜ አላህ Subhanahu Wa Ta'ala ይህንን ሰው ሩሑን እንዳወጣው ያዘዘኝ ህንድ ሀገር ነበር። እናም እዚህ ፍልስጤን ላይ ሳየው ገርሞኝ ነበር ሳየው የነበረው ነገር ግን የታዘዝኩበት ቦታ ሩሑን እንዳወጣበት የታዘዝኩበት ቦታ በሚሄድ ጊዜ እዛው አገኘሁት አላቸውና በራሱ ጊዜ ያመለጠ መስሎት ከሞት ያመለጠ መስሎት ከፍልስጤን ወደ ህንድ ሄዶ ሩሑ ተወስዷል። የተጻፈልን ነገር ምንም ነገር ቢሆን አይቀርም። የሰው ልጅ እስከተጻፈብን ድረስ ወደ አጀላችን ወደ ሞታችን ወይ ደግሞ እኛ ላይ ወደ ተጻፈብን ነገር በራሳችን ጊዜ መሄዳችን አይቀርም። እስከተጻፈ ድረስ ምንም ነገር አይቀርም። አላህ Subhanahu Wa Ta'ala ኻቲማችንን ያሳምርልን። የሆነ በላ በሚደርስብን ጊዜ እንዲህ ባደርግ ኖሮ እኮ አይደርስብኝም ነበር የሚለውን ነገር ከጭንቅላታችን እናውጣ። የመታን ነገር ሊስተን አልነበረም፣ የሳተን ደግሞ ሊመታን አልነበረም ማለት ነው። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። አሁን ምን ይሆናል ብንናገረው ሁሉም ያገኘዋል ሲደርስ ተራው። አንድ መኽሉቅ የለም ተራም አይደርሰው ተበጃይቶለታል የሁሉም ቦታው።